ማለት ነው። የት ነው? አፍሪካ ውስጥ ነው። አፍሪካ ይሄ ሱፐር ኮምፒውተር ያላቸው ይሄ በቢሊየን ዋጋ ያለው ሱፐር ኮምፒውተር እነ ያሁ እነ ፌስቡክ እነ ጂሜይል እነ ቲክቶክ የሚጠቀምበት ሱፐር ኮምፒውተር በአፍሪካ ያላቸው ሀገሮች እነ ካርዳ ናይጄሪያ፣ ዛምቢያ አይደለም። ምን የምትባል ሀገር ናት? ኢትዮጵያ በምትባል ሀገር ነው። ኢትዮጵያ ይሄ ሱፐር ኮምፒውተር የሚገኘው የሆነ አይቲ ፓርክ ሳይሆን ምን በሚባል ከተማ ነው? አዲስ አበባ በሚባል ከተማ። አዲስ አበባ ቦሌ በሚባል ሰፈር አይደለም። ምን በሚባል ሰፈር ነው? 22 ምን የሚባል ህንጻ? ባታ ህንጻ ስንተኛ ፎቅ? 3ኛ። ካልድ የት አለ? እዛ ጋና አስገቡት። ይሄ በቢሊየን ዋጋ ያለው ሱፐር ኮምፒውተር የሚገኘው ሌላ ቦታ ውጪ፣ ሌላ አገር፣ ሌላ ከተማ ሳይሆን በማን ውስጥ ነው? ሂውመን ብሬን፣ የሰው አንጎል። ማንኛውም ሰው ባለበት ያለ እጹብ ድንቅ ሀብታችን ነው። ስ ሂውመን ብሬን። አንዳንድ ሰው ምን ያህል ነው? የሁሉ አውርተህ ለዚህ ነው እንዲ? አዎ ለዚህ ነው። ምክንያቱ አብዛኛው ሰው ውጭ ነው የሚያየው። አብዛኛው ሰው ወደ ውስጥ አይመለከትም። አብዛኛው ሰው ወዴት ነው እይታው? ሀሳቡ፣ ልቡ፣ መንፈሱ ውጭ ነው። ግን አሁን መመለስ የምፈልገው ውስጥ ነው። አላወቅ ነውማ ምን ሀብት እንዳለን አላወቅ ነው። ውስጥ ያለ ሀብት ስታውቀው ስትለማምን አትውልም። ብዙ ሰው ሲለማምን ነው የሚለው። እኔ ዳዊት አልለምንም። ቀጥታ ትለምንም፣ በተዘዋዋሪ ልትለምን እንችላለን። ማለት የሚገባህ ማታ ከሆነ እባካችሁ እንደዚህ እርዱኝ፣ አግዙኝ፣ አስታውቅልኝ ሳምቲንግ ልመና አይጠፋም። አሁን እኔ ሞቲቬሽን ዋው የሰው አንጎል ብዬ ማለፍ አልፈልግም። ትንሽ ወደ ውስጥ መግባት እፈልጋለሁ። የሰው አንጎል ከከፈት ነው በውስጡ ምንድን ነው ያለው? ኒውረንስ ወይ ደግሞ ብሬን ሴልስ። አሁን ኒውረንስ ብሬን ሴልስ በጣም ታይኒ ዩኒት የአእምራች ዩኒት ናቸው። በአይን ይታያሉ እንዴ? አይሰማኝም። በአይን ይታያሉ? አይታዩም። በምን ነው የሚታዩ? በማይክሮስኮፕ ነው የሚታዩ። አሁን አንድ ኒውረን በማይክሮስኮፕ ወስዶ ሲፈትሹ ሳይንቲስቶች በጣም ነው የተደነቁ። ምን ነው የደነቃቸው? በውስጡ ፋብሪካ አለ። የምን ፋብሪካ? የህይወት ፋብሪካ። ማለት በመቶ ቢሊየን ስንገምተው ዋናው አንጎሉ ማለት ነው። ወደ ውስጥ ስንሄድ በውስጥ ምን አለ? ኒውሮን አለ። እያንዳንዷ ኒውሮን ማለት ነው እሷ ራሷ በቢሊየን የሚገመት ተአምር አላት። አላወቀው ማለት የለም ማለት አይደለም። አሁን ብዙ ሰው ለኒውሮን ለአንጎል ግምት የለውም። ለምን ነው ግምት ያለው? ለቁሳቁስ ሞባይል የ10 ሺህ ከገዛ የ100 ሺህ ከገዛ በቃ እንደዚህ ብሎ ነው የሚሄደው። ባለፈ የሆነ ስልጠና የሰጠን እስከ ሞባይል አንዴ ስጠኝ ያልኩት ይሆናልን ለወረወረ ነው ስለው ሞባይሉ ቀድሞ ተወረወረ። ፖይንቱ ምንድን ነው? ብዙ ሰው ለራሱ ክብር የለው። ይሄ ሞባይል ከሚጠፋ እኔ ብጠፋ ይሻላል። ምክንያት ማን መሆኑ አያውቅም። ብዙ ሰው ሲሪየስሊ ማለት ነው ኮምፒውተር ከኔ ይበልጣል ብሎ ያስባል። ሞባይል ከኔ ይበልጣል ብሎ ያስባል። ሞባይሉን አይጎዳም፣ ራሱን ግን ይጎዳል። ይሄ ምን ይባላል? ማን መሆንህ አለማወቅ። በአንጎላችን ውስጥ አንድ ኒውሮን አይደለም ያለን። ምንድን ያለን? 100 ቢሊዮን ኒውሮኖች፣ 100 ትሪሊየን ሳይናፕሶች፣ 2.5 ፔንታባይት ዳታ ስቶሬጅ ነው ያለን። ስለዚህ አንድ ኒውሮን አለ፣ አንድ ፋብሪካ አለ ማለት ነው። ለምሳሌ አንድ ሰው ፋብሪካ ቢኖረው ማለት ነው። ፋብሪካ ያለው ሰው ታውቃላችሁ? ፋብሪካ ቢኖረው፣ ፋብሪካ ባይሰራበት፣ ፋብሪካ ባይጠቀምበት፣ ፋብሪካ ቢታሸግ ማለት ነው ያ ሰውዬ መንገድ ላይ አግኝታችሁ እኔ እኮ ትልቅ ህብ ነበረኝ ግን ምንም የለኝም ቢል ምን እንዴ? ሰውዬ ፋብሪካ ላይ አይደለ? ፋብሪካ ለምን ማሰራበት? ፋብሪካ ለምን ማጠቀምበት? ለምን ፋብሪካ ህይወትህን ሀገርህን ማትቀይርበት ነው ምንለው አይደለ? አሁን ለሌላ ሰው መምከር ቀላል ነው፣ ግን አሁን ማንን እንምከር? ራሳችን። ምክንያቱም እኛ 100 ቢሊዮን ፋብሪካ አለ። 100 ቢሊዮን ተውት፣ አንድ ፋብሪካ ብቻ ቢሆንስ? ያለን 100 ቢሊዮን ነው፣ ግን አንድ ፋብሪካ ቢኖርስ ተአምር ነው አይደለም? ስለዚህ ንገሩልኝ፣ አጠገባቸው ያለ ሰውየው ረስተውት እንዳይሆኑ የፋብሪካ ባለቤት ናት። ማለት ፈጣሪ
እጹብ ድንቅ አድርጎ በህይወት ዘመናችን ሙሉ ከምንጠቀምበት በላይ ፋብሪካው፣ አቅሙ፣ ድንቅነቱ፣ ተአምሩ ጠቅጥቆ ነው የሰጠን። አናውቀው። ልክ እንደ ሰውየው እሱ ላይ ቁጭ ብለን እየለመንን ነው። ወደ ራሳችን ተአምር ስንመለስ፣ ወደ ራሳችን ድንቅነት ስንመለስ፣ እዚህ ያለ ተአምር ስንቆፋፍሮ ማለት ነው በቃ መብረር ነው። ከዛ በኋላ አንተ ትንሽ ያኮረፍክ 100,000 ያገኛለሁ እያልክ 10,000 ማግኘትህ ነው። አንተ ትንሽ የከፋህ ያሰብከው ነገር ስላልተሳካ ነው። አንተ ትንሽ ቅር ያለ ሁሉም ሰው በአንተ መንገድ ስላልሄደ፣ ሚስትህ ስላልሰማች፣ አባትህ ስላልረዳ፣ አጎትህ ስላላበደረህ ነው። እነዚህ ሁሉም ውጭ ነገሮች ናቸው። እኔ የምለው ያለው ወደ ውስጥ ስንመለስ እኛ የእጹብ ድንቅ ተአምር ነን። አሁን ምንድነው እንዴት ይቻላል እናየዋለን ሙሉ ክላሱ ግን ምንም ነገር ከማድረግ በቃ አሁንም አንተ ድንቅ ነህ። ኖት ጎበዝ ስትሆን፣ ኖት ይሄ ክላስ ስትማር፣ ኖት ተአምረኛ ስትሆን፣ ኖት ውጤቶች ማግኘት ስትጀምር፣ ኖት ነገሮች ሲሻሻል፣ ኖት ኢትዮጵያ ስትቀየር። ባት አሁን እንደሱ ይሰማቸዋል። ይህ አቅም ስንጠቀምበት ሁሉም ነገር ይቻላል። ማይቻል ነገር የለም። 33ኛ አዲስ ሰዎች ሰው ጦርታቸው የመጣቸው እነማን ናቸው? ተጎትታቸው የመጣቸው። እውነቷን አውራት። ተጎትተሽ ነው የመጣሽ? ኢንቫይት አልመጣም ምናምን እንዳለች አባጂ ሰበብ ቪዲዮ ተከታትለህ ታውቃለህ? አባጂ ብዙ እሺ፣ ነይ እንደሱ ነው የምንፈልገው። የስ ሞባይልሽ አላመጣሽው እንዴ? በቃ የኔ ልሰጥሽ ነው ለጊዜ። ሞባይልሽ እንትን ይችላል? ስካይፕ መደወል ይችላል? ይችላል አይደል? ስካይፕ መደወል ቢዩቲፉል። መብረርሽ ይችላል? ወደ ላይ መብረር አይችልም። አንቺስ መብረር ይቻለሽ? መነጽርሽ መብረር ይችላል? እዚህ ጋር ለምሳሌ ወረቀት አለ። ይሄ ወረቀት ወደዛ ብትወረውሪ መብረር ይችላል? አይችልም አይደል? እኔስ መብረር ይችላለሁ ማለት ሁሉም ነገር ይቻላል። መኪና ሁሉም ነገር ይቻላል። ቆይ ልመልስሽ፣ ተመለስ ትንሽ። ይሄ ታስታውሻለሽ? ይሄ ስታይ ምን እያል ነበረ? ወደ ራሳችን ከመጣን ፈጣሪ በህይወት ዘመናችን ሙሉ ከምንጠቀምበት በላይ 100 ቢሊዮን ኒውሮንስ፣ 100 ትሪሊዮን ሳይናፕስ፣ 7 ኦክትሪሊዮን አተም፣ 100,000 ኪሎ ሜትር የደም መስመር እጹብ ድንቅ ነን። ይህ አቅም ከተጠቀምንበት ሁሉም ነገር ይቻላል። ማይቻል ነገር አለ? የለም። ግን አንቺ መብረር ትችያለሽ ሲባል ምን ነው የሚለው ሰው? አይ እኔ አልችልም። እኛ መብረር ይቻላል? አይ አንችልም ማለት ሞቲቬሽን ስቴጅ እያለ ማለት ነው። እዚህ አጨብጭበው ነው። ቤት ሄዶ ግን ትንሽ ኦፖርቹኒቲ አይ አልችልም፣ አይቻልም የሚል ቃል በሰው መንፈስ አፍርሶ የገባ ቃል ነው። እንዴት ነው የገባው? በቃ ከልጅነት የሆነ መንካት ትፈልጋለህ። አሁን ህፃን ልጅ ወደ ህፃን ልጅነታችን ነው መመለስ። ኪሪየስ ነው። ምንድን ነው ይሄ? ማየት ይፈልጋል። ይሰበራል አይሰበራል፣ ምንድን ነው ማየት ይፈልጋል። ግን ከማየት በፊት ምን ያደርጋል? ዞር ይላል። ለምን ነው ዞር የሚለው? ተው ስለሚባል። አንድ ህፃን ልጅ ስሙ ማን ነው ብታ የሚልስ ግን ኖ ከነ እንቅስቃሴው ማለት ነው። ብዙ ሰው እንደዚህ ለምደዋል፣ እንደዚህ ለምደዋል። ምክንያቱም ተው እረፍ አይቻል ከነ ጩኸቱ ስለሚባል ቶሎ ነው የሚገባ። አሁን በዛ ሰዓት ስለገባ ለብዙ ሰው ያልወጣለት። ወረዳ ስትሄዱ ስጠይቋቸው ጥያቄያችሁ ሳይሰሙ ወረዳ ብቻ አይደለም በየቦታው ሰው ጥያቄው ሳይሰማ ነው የሚለው። እንደዚህ ይከብደዋል ሰው፣ እንደዚህ አይቻልም ለምደዋል ሰው ከመጀመሩ ከልጅነት ጀምሮ። አሁን እሱ ነው ማፍረስ የፈለግ ነው። እንዴት እንደሚቻል አላወቅም ማለት አይቻልም ማለት አይደለም። ተመለሽ ኪዳን ጠራሻለሁ፣ ድጋሜ መመለስ ቻለሽ ና ሉክ ሄር በ1903 ሁለት እብድማማቾች ማለት ነው ምን አሉ? እኛ መብረር እንችላለን። አሁን እንዳታዩት። አሁን እኛ ስንወለድ ኤርፕሌን አለ የለም? ስንወለድ እንደ መጣ። አሁን ልጆች ያላቸው እንደዚህ ያላላቸው ኤርፕሌን፣ እኛ ስንወለድ ኤርፕሌን እየበረረ ነበረ አለ እንደዚህ። ኤርፕሌን ሲወለድ ኤርፕሌን ያልነበረ ሰው አልነበረ፣ ሁሉ ሰው ነበረ። እኛ ስንወለድ ኤርፕሌን ነበረ።
ሶ ኢትስ ናት ያለ እኮ ያለ ነው። ከነሱ በፊት ግን አልነበረም። አሁን ጉግል ገብተህ ዩቲዩብ ገብተህ ሃው ቱ ሜክ አን ኤርፕሌን ብለህ ቼክ ብታደርግ ሞልቷል። ጥቅጥቅ ያለ ዳታ ሞልቷል። በእነሱ ዘመን ግን አልነበረ። ማለት አንድ ነገር ካየህ ኮፒ ማድረግ ሳምቲንግ ነው። አንድ ነገር ከተሰራ የእሱ የሚመስል ነገር መስራት ኢሶኬ። በእነሱ ዘመን ግን የበረረ ሰው አልነበረም። እነዚህ ሁለት እብዶች ግን መጣላቸው። አንዳንዴ ይመጣላቸዋል አይደል? የሆነ ሀሳብ ስታስቡት እዛ ዓለም ትገባላችሁና ደስ ይላችኋል፣ ይታያችኋል። ትልቅ ህልም ነው። ዋው ትሰክራላችሁ። በሀሳብ ምንም ሳትጠጡ ስክር ትላላችሁ እና ደስ ይላችኋል። ከዛ ግን ፓራዳይም ወይ በአካባቢያቸው ያሉ ሰዎች ስቦ ቦታቸውን ያስይዛቸዋል። ከየት እንዴት? ወይ ጉድ! አርፈ ቁጭ በል ወረኛ። ራይት ብራዘርስ እንደሱ ነው የሆነ። ኤርፕሌን እንሰራለን አሉ። ህዝቡ አበደ። እንዴት ልትበሩ ማን በራ አያችሁ? ማን ሲበራ አየ? ማለት ብዙ ሰው የሰይጣን ሀሳብ ነው የመሰለው። ሰይጣን ስንት ጉድ ነው የተሸከመው። ሰው አንድ ነገር ማለት ነው የማያውቀው ግን የሰይጣን መኪና፣ የሰይጣን ስልክ፣ የሰይጣን ኢንተርኔት፣ የሰይጣን አሁን ሰይጣን ሌላ ጉዳይ አለው። ግን ሰው ግራ የገባውና ያልገባው ሰይጣን ነው የሚያሸክመው ሁሌ እና የሰይጣን ነው ይህ ሀሳብ። በማሰባችሁ ሲኦል ነው የምትቃጠሉ። አባታቸው ቄስ ነው አባታቸው ደስ ነው ያሏቸው። አሁን ሰው መከረ ማለት ገባው ማለት አይደለም። በማታውቀው ርዕስ ልትመክር ትችላለህ። በማታውቀው መስሎ ልትመክር ትችላለህ። ስለዚህ ይመክራል ሰው። አይቻልም። አርፋችሁ ቁጭ በሉ። ወሬ ነው ለስወደኝ ሳይትጋ ግን እነሱ ታያቸው፣ በአጽንኦት ታያቸው። በተደጋ መብረር እንችላለን ሲሞክሩ ተሳካላቸው እንዴ? አልተሳካላቸው። ግን ልጆቹ የተለዩ ልጆች ናቸው። የሆነ ራዕይ ታያቸው። ይሲ አንዳንዴ ትናንሽ ነገሮች ማለት ብዙ ሰው ማለት ነው ስለ ምግብ ስለምን ልበላ ነው ይጨንቃል። ማለት በጥቅስ ከመለስ ነው ማለት ነው። ወፎች የሚበሉት ያጣሉ፣ አበባዎች የሚለብሱት ያጣሉ። ታዲያ እንዴት እናንተ ትጨነቃለህ? ማለት ያ ጥቅስ መልሶ ማሰብ ነው አይደለ? ድመትና ውሻ ሰፈር ያለው የሚበሉት የሚጠጡት አላጣው አይጠፋም። አሁን እነዛ ነገሮች ለቃቀም ካልክ ብዙ ከእንስሳት ትለይ። ሰው የሚያደርገው አእምሮ በመጠቀም ከራሱ አልፎ በትልቅ ደረጃ ማሰብ ይችላል። አሁን እንደዚህ አልተለመደም። ሰው ታፍኖ ማደግ ነው የለመደው። ስለዚህ እንደዚህ ስትሎ በውስጡ ሁለት ቀውስ ይፈጠራል። አንዱ እንዴ እኔ እችላለሁ ይላል፣ ሁለተኛ አርፈ ቁጭ በል ይላል። ይሄ ግጭት ነው ሰው የሚያጠፋ። ነገር ግን ሁሉም ነገር ይቻላል ብለው አመኑና ሄዱ። ሞከሩ፣ አልተሳካም። ሞከሩ፣ አልተሳካም። መጨረሻው ግን ሞከሩ። አሁን እሳት በእሳት መሆን አይደለም። ሞከሩ፣ አልተሳካም። ግን ደግሞ ሞከሩ። ከዛ አንድ ቀን ሰው ተሰበሰበ። በ1903 ሰው ተሰበሰበና በረሩ። ሰማይ ላይ ለ12 ሰከንድ በረሩ። ህዝቡ አጨበጨበ። ግን ሰዎች ምን አሉ? እነዚህ እብዶች እኮ መብረር በረሩ፣ ግን የበረሩ ለ12 ሰከንድ ብቻ ናቸው አሏቸው። እነሱ ምን አሉ? እኛ በረን ብቻ ሳይሆን ሰማይ ላይ ለ12 ሰከንድ መቆየት ችለናል አሉ። ሌላ ሰው ምን ያስበዋል አይደለም፣ አንተ ምን ታስባለህ ነው። አንዳንዴ አንድ ሰው አትችልም ካለ ማለት ሙሉ ቀን እሷ ስትበሳጭ ትላለህ። እንዴት እሷ አንዴ ነው አትችልም ያለ፣ ግን ሙሉ ቀን የማይቻልበት መንገድ ስታስብ ትውላለህ። እነሱ ግን ምናደው ኦፖዚት የሚቻልበት መንገድ ነው ያሰቡ። አሁን እዚህ ወይኔ ህልም እኮ ትልቅ ነው ምናምን የሚል ይኖራል። አዎ እኔ አላውቅም ምን ያክል ትልቅ ነው ትንሽ ነው። ጉዳዩ ትልቅ ነው ትንሽ ነው አይደለም፣ ታምነዋለህ ወይ ነው። ምክንያቱም እዚህ ጋር ሪል ስቴት መስራት ከፈለግ ኢትዮጵያ ውስጥ በሪል ስቴት ያሸነፉ ካምፓኒዎች አሉ። ሙዚቃ ከፈለግ በሙዚቃ ያሸነፉ ሰዎች አሉ። ዲዛይን ብትል አለ፣ ሕክምና ብትል አለ። በሁሉም ነገር ያሸነፉ ሰዎች አሉ። ሄደህ መጠየቅ ትችላለህ። ሄደህ የምጠይቃቸው ሰዎች አሉ። እነዚያ ሰዎች ካላገኘሃቸው መጽሐፋቸው ይኖራል። መጽሐፋቸው ባይኖር ዩቲዩባቸው ይኖራል። ዩቲዩባቸው ባይኖር ታሪካቸው የሆነ ቦታ ይኖራል። ወይ ደግሞ ያ አንተ ማሳካት የምትፈልገው እንዴት አድርጎ የሚሳካ የሚያስተምሩ ሰዎች ይኖራሉ። በነ ራይት ብራዘርስ ሞቲቬሽናል ስፒከር አልነበረም፣ ዩቲዩብ አልነበረም፣ ጉግል አልነበረም፣ መጽሐፍ አልነበረም፣ በረው እንዳይሄዱ ኤርፕሌን አልነበረም፣ የሚጠይቁት ሰው አልነበረም፣ 10 ዓመት ቢፈልጉ የሚያገኙት ሰው አልነበረም። ግን አመኑ። ያመኑ መሄድ እንችላለን አይደለም መብረር እንችላለን ነው። አብዛኛው ሰው ተኝቶ ሲበር ነው የሚያድረው።
ጠዋት ተነስቶ ግን አይቻልም ይላል። እነሱ ሌሊት ያለሙት ቀንም አለሙትና ምን ይባላል መሰላችሁ? በጣም አደገኛ ሰው አይኑን ከፍቶን ማለም የሚችል ነው። አይንህን ከፍተህ ህልምህ ማየት ከቻልክ ታይቶሃል። ከታየ ማሳካት ትችላለህ። በውስጣችሁ የሆነ ህልም አለ። ዝም ብሎ መለቃቀም አይደለም። ያ ህልም ይታያቸዋል። ግን ያ ህልም እንደዚህ አይነት ሞመንቶች ብቻ ነው የሚያወራው። ሌላ ጊዜ ተቀብሮ ነው የሚያልፈው። ሌላ ጊዜ ድምፅ አይሰጠውም። ሌላ ጊዜ ፓራዳይም ሸፍኖት አእምሮ ሸፍኖት ነው የሚያልፈው። ግን የሆነ ሰዓት ኢንስፓየር ስትሆኑ ወይ አንዳንዴ ህይወት ይዛ ቅጥቅጥ ስታደርጋችሁ ግን ያ ህልም ይታያቸዋል። ይሄ እኮ የኔ ቦታ አይደለም፣ እኔ የሚገባኝ እዛ ነው። አንድ ንስር ሲወለድ ከእንቁላል ሆኖ ከማን ጋር ተቀላቀለለ? ከዶሮዎች። ስለዚህ ከእንቁላሉ ሰብሮ ሲወጣ ዶሮዎቹም ከእንቁላላቸው ሰብሮ ወጡ። ስለዚህ ንስሩ ሲወለድ ማን ጋር ተወለደ? ከዶሮዎች ጋር ተወለደና ምን ብሎ አሰበ? እኔ ዶሮ ነኝ ብሎ አሰበ። ሲበላ እንደ ዶሮ፣ ሲኖር እንደ ዶሮ። አንድ ቀን ንስሮች አየና እንዴት ነው እነዛ የሚበሩ ሲላቸው፣ አርፈ ቁጭ በል፣ እነሱ የተለዩ ፍጡር ናቸው፣ አንተ የተገኘውን ልቀም አሉት። እየለቀመ ሞተ። ሞተ ስል አንድ ልጅ እዚህ የነበረችው ውይ ያለች። ምክንያቱም ብዙ ሰው ቆንጆ ታሪክ ብቻ ነው የሚወደው። አንዳንዴ ከመጥፎ ታሪክ ትማራለህ። ንስሩ ለመብረር ነው የተፈጠረው፣ ግን እንደ ዶሮ እየለቃቀመ ሞተ። አንተስ እንዳፈጣጠረህ እየበረርክ ነው ወይስ እየለቃቀምክ የሞትክ ነው ጥያቄ። አብዛኛው ሰው እየለቃቀመ ነው የሚሞተው። ስለዚህ ሁሉም ነገር ይቻላል ሲባል እሳት በመሆን አይደለም። ሁሉም ነገር ይቻላል ሲባል በውስጥህ የሚገርም እጹብ ድንቅ የሆነ ተአምር አለ። ኪዳን ልመልሳት ነው ነይ። ሁሉም ነገር ማይቻል ነገር። ስለዚህ ሁሉም ነገር ይቻላል። ትስማሚያለሽ? ማይቻል ነገር አለ የለም። ሁሉ ነገር ይቻላል። መብረር ትችያለሽ? ብረሪያ ፊዚካልሽ መብራች። ለምሳሌ እዚህ ጋር ወረቀት አለ። ይሄ ወረቀት እዛ መብረር ይችላል፣ ወደ ላይ አሁን ትንሽ መቀየር ጀምራለች ሀሳቧ ማለት ነው። ከዚህ አይቻልም ከሚባለው አይቻልም አስተሳሰብ ማውጣት ጀምራለች። አሁን ጀመርክ ማለት ገብቶሃል ማለት አይደለም። ሁለት ጥፊ እዛ ጋር ስትቀምስ ቦታን ትይዛለህ። የህይወት ፈተና ማለት ነው። ሁለት ጥፊ አሁን የምለው ያለው ከላይ